ሰላም ላይ ቻናሌ ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ። ዛሬ የት ነን? ዛሬ በጣም ደስ የሚል ጊዜ ነበር። ዛሬ አዶት ነን ሻራ ሄራ ጅዳ። ለማንኛውም አዶትኛ ለመጀመሪያ ጊዜ ነው የሄድኩት። በጣም ደስ ይል ነበር ይመስለኛል። ብዙም ጨለማ ስለሆነ ግን ቪዲዮ ብዙ እንትን አይደለም። ጎረምሳዬ ጋር አያቻችሁ ጀበናዎቹ ደስ አይሉ ስኒዎቹ ምናምን። ለማንኛውም በጣም ነበር ደስ የሚለው። ሻራ ሄራ ነው የአስፋልት ዳር ቢሆንም ግን ትንሽ ብዙ የሚያስፈራ ነገር አይደለም። አሪፍ ቦታ ነው። ያኔ ሀብ የሚያስፈራ አይደለም። ጎረምሳው ምግብ አይደርስበት ብሎ ነው መሰለኝ የተነጫነጨ ነው። ለማንኛውም ይሄንን ይመስላል። ዛሬ ቪዲዮ ብዙ ማብራት ስላልነበረ ቪዲዮ ብዙ እንትን አይልም፣ ጭግግ ያለ ነው። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ሚጣያት ሚጣም ዛሬ አልቀረችም፣ መንደር ሄዳለች። ዙረት እየድግበይ ዋው ምግቡ መጣ ማለት ነው። ዋው ነው ሸክላ ጥብስ አትጠይቁ፣ በጣም ምርጥ ነበረ። ያው ክትፎም ለብለብ ያለ ነው፣ አሪፍ ነው። ብቻ በላ ነው በላው ኃይል ምርጥ ነበረ። ጎረምሳው ግን ምስኪን የኔ ውድ ሽሮ ነው የበላው። ዳዊትዬ የኔ ጎረምሳ ከሽሮ ውጭ ወደ ውጭ አለ። በሽሮ አይደራደርም፣ ነካም አያደርግም። ይሄንን ጥራጥሬ ያው ጥራጥሬ በጥብስ ማለት ነው። እንደ አጋጣሚ ሆኖ መረቅ የለውም ነበር ጥብሱና፣ መረቅ ቢኖረው ይበላ ነበር እንጀራ። ቆጮ፣ ይሄ ደግሞ ቆጮ ነው እና በህይወት ቀምሼ አላውቅም። በጣም ነው መብላት የሚፈልግ የነበረውና እንደጠበቅኩት አይደለም፣ አልበላንም። በልተን ጨረስን። ያው ዳይ ወደ ቡናችን ማለት ነው። ቡና እንኳን ቤታችን ራሳችን የምንጠጣው ያው ቡና ጠጣን። ቀሀጀባ ማናማን ጀባ በረካ ጀባ የወለደች ጀነት ግባ ጤና ጀባ ሀብት ጀባ በተፈረካረኩት ግን ጡቱ ነው። ጡቱ በስነ ስርዓት አይደፋም አይደለም። ለማንኛውም ማርከውኛን ጓደኞቼ ቀሀጀባ ብዬላችኋለሁ። ለሰብሽ ይሳካ ብለውኛል። አልሙኒየም ደስ ይል ነበረ። ቦታው በጣም ደስ ይላል። ዛሬ ማምሻችንን እንደዚህ አምሽተን የመጣ ነው። እኛ ቡና ስንጠጣ ጎረምሳዬ ደግሞ ምን ቢያደርግ ጥሩ ነው? ድርሻው ምን ነበር? በጣም ከሽሮ ቀርቶ ያው እኛ ቡና ስንጠጣ እሱም ድርሻውን ይዟል ማለት ነው። ለማንኛውም ጠጡ ቡና አክቡ ብያለሁ። በጣም አሪፍ ቡና ነው፣ አሪፍ ምግብ ነው። በልተናል፣ ጠጥተናል፣ ደስ ብሎን ነው የተመለስነው ማለት ነው። እንግዲህ አሪፍ ነው። ያው ድርሻውን ይዟል ጎረምሳ ዳዊትዬ ነው እንጂ እሱ ደግሞ ፋንዲሻ ነው፣ በጣም ይወዳል። ፋንዲሻ ነው ድርሻውን ፋንዲሻ ይዟል። እና አብራችን ስለቆያችሁ አመሰግናለሁ። ላይክ ሰብስክራይብ አድርጉ።